ሰላም ጤና ይስጥልኝ። እንዴት ናችሁ ውድ ተመልካቾቼ? ሰላም ነው ወይ? ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እባካችሁ። ዛሬ እንግዲህ የመጣሁት በምንድን ነው? ፊታችንን ብዙ ጊዜ እንከባከባለን፣ ማስክ እናደርጋለን፣ ሞይስቸራይዘር እናደርጋለን፣ የተለያዩ ነገሮች እናደርጋለን። ነገር ግን ፊታችን እንደምንፈልገው ቆንጆ ያማረ የተዋበ ሊሆንልን አልቻለም። ለምን ስንል አንዳንድ ጥቃቅን የሚባሉ ስህተቶች ስለምንሳሳት ነው። ያም የመጀመሪያው ምንድን ነው? የልብስ ሳሙና ነው የምንጠቀመው አይደለ? የልብስ ሳሙና ፊታችንን እንታጠባለን። የልብስ ሳሙና ደግሞ የተሰራው ለልብስ ነው እንጂ ለፊታችን አይደለም። ፊታችን ሞር ሴንሲቲቭ ስለሆነ ልብስ በሚታጠብበት ፊታችንን በፍጹም መታጠብ የለብንም አይደለ? ምክንያቱም ብዙ ኬሚካሎች ይኖሩታል ልብስ ማጽጃ ተብሎ እንደዛ ስለሚሆን ለፊት ተብሎ የሚዘጋጁ ሳሙናዎች አሉ። ሳሙናዎችን ደግሞ አፎርድ ማድረግ ማንችል ከሆነ ቀሲል በየቦታው እናገኛለን አይደለ? ኮስሞቲክስ ቤቶች እናገኛለን 50 ብር ወይ ደግሞ ቆንጆ ተደርጋ ታሽጋም 250 300 ይሸጣል። እነሱን እንጠቀም። አንዴ ገዝተን ለብዙ ጊዜ ስለምንጠቀም ማለት ነው። እንደገና ሌሎችም ክሊንዘሮች አሉ ተፈጥሯዊ በሆኑ መንገድ። ለምሳሌ አጃ አለ። አጃና ማርን እርጎ ምናምን በማድረግ ፊታችንን እሰራላችኋለሁ። እሱን ቪዲዮ ተፈጥሯዊ ክሊንዘሮችን በተመለከተ ማለት ነው። ክሊንዘር ስንጠቀም እንደዚህ ሞር ተፈጥሯዊ የሆኑ ነገሮችን ብንጠቀም አሪፍ ነው። ምክንያቱም የልብስ ሳሙና በምንታጠብበት ጊዜ ቆዳችንን ያደርቃል፣ እንዲፍርክስክስ እንዲል ነጫጭ ነገሮች እንዲወጡብን ያደርጋል። ስለዚህ ፊታችንን በልብስ ሳሙና በፍጹም መታጠብ የለብንም፣ ለልብስ ስለሆነ የተሰራው ማለት ነው። እንደገና ደግሞ በሁለተኛ ደረጃ ምንድን ነው? ፊታችንን ቦዲ ሎሽን ለሰውነት ተብሎ የሚዘጋጁ ሎሽኖችን በተከታታይ መጠቀም የለብንም። እሱም ቢሆን ለሰውነታችን አይደለም፣ ለፊታችን ሳይሆን ለሰውነታችን ነው የተሰራው። አብዛኞቹ ቦዲ ሎሽኖች ሽታ ይኖራቸዋል አይደለ? ለፊታችን ደግሞ ያ ጥሩ አይደለም። ኬሚካል የበዛበት ነገር መጠቀም የለብንም። አሁንም ቢሆን የተሻለ ለፊት ተብሎ የሚሰሩ ሞይስቸራይዘሮች አሉ። እነሱን መጠቀም እንችላለን። ለምሳሌ እንደ ቫዝሊን ባለፈውም ሰርቼላችሁ ነበር፣ ገብታችሁት። ቫዝሊንም ጥሩ ነው፣ ሻበተር ጥሩ ነው። እንደሱ አይነት ነገሮችን መጠቀም መቻል አለብን እንጂ ቦዲ ሎሽን በፍጹም ፊታችንን ማስነካት የለብንም። በሶስተኛ ደረጃ ደግሞ ሜካፕ የምትጠቀሙ እህቶቼ ለፀጉር ተብሎ የሚሰራውን ስፕሬይ ፊታችሁ ላይ ሜካፕ ከተቀባችሁ በኋላ ስፕሬይ የምታደርጉ እህቶች አላችሁ። ብዙ ባይሆኑም የተወሰናችሁ ሴቶች እንደዛ ታደርጋላችሁ። እሱ ደግሞ በፍጹም አይደረግም። ስፕሬው የተሰራው ለፀጉር ነው። ስንገዛ ማንበብ መጀመሪያ አንብበን ለፀጉርና ለፊት የሚሰሩ ስፕሬዎችን መለየት አለብን። ስለዚህ ስፕሬይ የፀጉር የተባለ ስፕሬይ ለፊት መሆን የለበትም። ያው ፀጉራችንን ተሰርተን ስፕሬይ የምናደርገው እንዲቆይልን ነው አይደለ? እንዴት ፊታችን ላይ በጣም ሴንሲቲቭ ነው የፊት ቆዳ። ስለዚህ እሱንም ማስወገድ አለባችሁ። በአራተኛ ደረጃ ደግሞ ሙቅ ውሃ ሙቅ ሻወር ስንወስድ ፊታችንን የምንታጠባለን። እሱ ደግሞ በጊዜ ሂደት ቆዳችን ያደርቃል፣ እርጅና እንዲመጣ ያደርጋል፣ ሽብሽብ እንዲል ያደርጋል ማለት ነው አይደለም? ስለዚህ ፊታችንን በሙቅ ውሃ በጭራሽ መታጠብ የለብንም። በጣም ቅዝቅዝ የሚያለን ባይሆን ለብ ባለ የፀሐይ ውሃ የሚባል አለ አይደለ? እንደሱ መጠቀም አለብን። እንዲሁም ጠዋት በረዶ ይዘፈዘፍ ለፊታችን ማለት የሚዘፈዝፉ ሰዎች አሉ። እንትን እንዳይል ቆዳቸው እንዳይሸበሸብ ስለሚረዳ ማለት ነው። ሙቅ ውሃ ደግሞ በተቃራኒው ነው። ስለዚህ ሙቅ ውሃ መጠቀም የለብንም። እንደዛ እያደረጋችሁ እራሳችሁን ተንከባከቡ እንጂ የማይሆን ነገር መጠቀም የለብንም። አንዳንዶች ደግሞ ሎሚ ይጠቀማሉ፣ አፕል ሳይደር ቪኒገር የሚጠቀማሉ። እሱም ቢሆን አሲድ ነው አይደለ? አሲድ እስከሆነ ድረስ ደግሞ ቆዳችን ሞር ሴንሲቲቭ ነው። ሁሉ ነገር የሚነካው ይሄ ልብስ ማናለብሰው የአካላችን ስለሆነ ሞር ሴንሲቲቭ ነው።
ሎሚ ተቀብታችሁ ፀሐይ ላይ መውጣት ደግሞ የሌለ በቃ ሪያክሽኑ ፊታችሁን ዳሜጅ ነው የሚያደርገው። ሶ ሎሚም እንደ ቲፕ ባረግላችሁ ሎሚ መጠቀም ብዙም ፊታችሁ ላይ መሆን የለበትም። ስኳር አሁን ቦዲ ስክራፖች በስኳር ይሰራሉ አብዛኞቹ ለእግር፣ ለእጅ፣ ለሰውነት ተብሎ እሱም ስኳር ሞር ፊታችን ይሄ ቀዳዳ ነገር ውስጥ ገብቶ እሱም ያልሆነ ነገር ስለሚሰጥ ሪዛልቱ ጥሩ አይደለም። ስኳር ሎሚም አታስነኩ ፊታችሁን። የተስማማችሁን ማስኮች በመጠቀም ራሳችሁን ትሪት አድርጉ። ልክ እንደ ሙዝ ልጣጭ አሁን ለብዙ ሰው ይመቻል። እንደገና የሬት ጄል ሬት ራሱን ቆርጣችሁ ለብዙ ጊዜ መጠቀም ትችላላችሁ። ፍሪጅ ውስጥ በላስቲክ ጫፏን ሸፈን አድርጋችሁ መጠቀም ትችላላችሁ እንጂ የማይሆን ነገር ፊታችሁን እያስነካችሁ ፊታችሁ ዳሜጅ እንዲሆን አታድርጉ ለማለት ነው። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንደገና ደግሞ ፀጉራችሁን ሁሌም እንደምለው ፕሮቴክቲቭ ሄር ስታይል እየተጠቀማችሁ ፀጉራችሁን አሳድጉ። ማደግ ብቻ አይደለም ጥሩ የማይነቃቀል የማይሰባበር ጥሩ አቋም ላይ የሆነ ፀጉር እንዲኖራችሁ ማለት ነው። እኔ አሁን ፀጉሬን ኦልሞስት ከጀመርኩ ወር ከምናምን ከእናንተ ጋር ነው የጀመርኩት። በጣም ብዙ ለውጥ አይቼበታለሁኝ። መነቃቀሉ መበጣጠሱ አስቲል አለ፣ ግን በተወሰነ መልኩ ቀንሷል። ያ ማለት ብዙ ብሄድበት የተሻለ ለውጥ አገኛለሁ ማለት ነው። ስለዚህ እህቶቼ እናንተም እንደዚህ እያደረጋችሁ ራሳችሁን ተንከባከቡ። ፍራፍሬ ብሉ፣ ሙዝ፣ ብርቱካን የተገኘውን ብሉ። ልጣጩን አትጣሉት። ብዙ ቪዲዮዎች ሰርቼላችኋለሁ። ብዙ ለማለት ይከብዳል። 2 ምናምን ቪዲዮ ሰርቼላችኋለሁ። ከበላችሁ በኋላ ልጣጩን ከምትጥሉ ቆዳችሁ ላይ አፕላይ አድርጉት። በጣም በርካሽ ነገር ራሳችሁን መንከባከብ ትችላላችሁ። ግዴታ ኤክስፔንሲቭ የሆኑ ፕሮዳክቶችን መጠቀም አይጠበቅባችሁም። ከእናንተ የሚጠበቀው በደንብ ውሃ መጠጣት፣ አሁን ያልኳችሁ ፊታችሁ ላይ ማድረግ የሌለባችሁ ነገሮች አለማድረግ። ባለፈውን ቪዲዮ ሰርቼላችኋለሁ የፊታችሁ እንክብካቤ ምን መምሰል አለበት የሚል ሰርቼላችኋለሁ። እሱን ገብታችሁት። አመሰግናለሁ። ባይ